ሰላም ጤና ይስጥልኝ የዶክተር በቤቶ ገጽ ተከታታዮች እንደምን ሰነበታችሁ? እንደምን ከረማችሁ? በያላችሁበት ጤናና ሰላም ለሁላችሁም ይሁን። ዛሬ ይዤላችሁ የመጣሁት የወይራ ዘይትን ከሎሚ ጭማቂ ጋር ደባልቀን በመጠጣት የምናገኘውን የጤና ጥቅሞች ይሆናል። አብራችሁን ቆዩ። በመጀመሪያ የምናየው የወይራ ዘይትን የጤና በረከቶች ይሆናል። የወይራ ዘይት የልብን ጤና በከፍተኛ ሁኔታ የመጠበቅ አቅም አለው። እንዲሁም ባድ ወይንም መጥፎ የሚባለውን የኮሌስትሮል መጠን ያስተካክላል። ሌላ የወይራ ዘይት የአእምሮን ጤና ይጠብቃል። በተለይም ለአልዛይመር ተጋላጭነታችንን በከፍተኛ ሁኔታ ይቀንሳል። እንዲሁም ቁጥር 2 ስኳር ወይንም ታይፕ 2 ዲያቤቲክስን የመቆጣጠር ትልቅ አቅም አለው። ሌላው የአጥንትን ጤና ይጠብቃል። ይሄ እድሜያችን እየጨመረ ሲመጣ የሚከሰት የአጥንትን ችግር በከፍተኛ ሁኔታ ይከላከላል የወይራ ዘይት። እንዲሁም ለጤናማ ቆዳና ለፀጉር እድገት ከፍተኛ አስተዋጽኦ አለው። በመቀጠል የምናየው ሎሚን ነው። ሎሚ በቫይታሚን ሲ የበለጸገ ሲሆን በሽታን የመከላከል ኃይላችንን ከሚጨምሩ የፍራፍሬ አይነቶች ውስጥ ግንባር ቀደም ነው። የቫይታሚን ሲ እጥረት ብዙ ጊዜ የመገጣጠሚያ ህመምን ያስከትላል። ቁስል ቶሎ ያለመድረቅን ወይም ያለመዳንን እንዲሁም የድካም ስሜትን በሰውነታችን ላይ ይፈጥራል። እንዲሁም ሎሚ በውስጡ በያዘው ሲትሪክ አሲድ አማካኝነት የኩላሊትን ጠጠር ይከላከላል። በመቀጠል የምናየው ይህንን ውህድ እንዴት እንደምናዘጋጅ ይሆናል። ይህንን ውህድ ለማዘጋጀት አንድ ፍሬሽ ሎሚ እና ኤክስትራ ቨርጂን ኦሊቭ ኦይል ያስፈልገናል። ኦሊቭ ኦይሉ ወይንም የወይራ ዘይቱ ኦርጋኒክ መሆን አለበት። የሎሚ ጭማቂውም ፍሬሽ ወይንም ትኩስ ወዲያውኑ ሎሚውን እንደቆረጥን ጨምቀን ያዘጋጀነው መሆን ይኖርበታል። በመቀጠል በሲኒ ውስጥ አንድ የሾርባ ማንኪያ የሎሚ ጭማቂ እና 2 የሾርባ ማንኪያ የወይራ ዘይት እናደርጋለን። ይህንን ውህድ በደንብ አድርገን እናማስለዋለን ወይንም እናዋህደዋለን። ውህዱን በደንብ አድርገን ባማሰልነው ቁጥር የመለድለድ ባህሪ ያለው ይህንን የሎሚ ጭማቂና የወይራ ዘይት ውህድን ጠዋት ጠዋት በባዶ ሆዳችን ምግብ ከመመገባችን ከ30 ደቂቃ በፊት እንደ አስፈላጊነቱ መጠቀም እንችላለን። ምንም አይነት የጊዜ ገደብ የለውም። ሰውነታችን ጥሩ ስሜት ባልተሰማን ጊዜ ይህንን ውህድ መውሰድ እንችላለን። አስቀድሜ ከገለጽኩላችሁ የጤና ጥቅሞች በተጨማሪም የሆድ ድርቀት ላለባችሁ ሰዎች ይህንን ውህድ ለ7 ቀን በባዶ ሆዳችሁ ብትወስዱት ከፍተኛ የጤና ለውጥ ታገኙበታላችሁ። እንዲሁም ሰውነትን የማጽዳት ወይም ዲቶክሲፋይ የማድረግ ትልቅ አቅም አለው። በተለይም ለጉበትና ለሐሞት ከረጢት ጤና ጉልህ አስተዋጽኦ አለው። እንደ ሆድ ድርቀት ሁሉ የሐሞት ጠጠር ያለባችሁ ሰዎችም ይህንን ውህድ ለ7 ቀን በባዶ ሆዳችሁ ብትወስዱ ጤናችሁ ላይ ከፍተኛ መሻሻል ታዩበታላችሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሚቀጥለው ጊዜ በሌላ ዝግጅት እስከምንገናኝ ያላችሁበት ጤናና ሰላም ለሁላችሁም ይሁን። መልካም ጊዜ